የደቡብ ኢትዮጵያ ክልል ብልጽግና ፓርቲን የ2018 ዓመተ ምህረት አጠቃላይ ዕቅድ አፈጻጸምና ቀጣይ አቅጣጫን ለመገምገም በሳውላ ከተማ የተገኙ ከፍተኛ የክልልና የዞን የፓርቲ አመራሮች በሳውላ ከተማ በመንደር የተደራጁ የሌማት ትሩፋቶችንና የወጣቶች የሥራ ዕድል ፈጠራ እንዲሁም ከተረጅነት ወደ ምርታማነት ለመሻገር የተከናወኑ ተግባራትን ጎብኝተዋል። በዚህ ወቅትም የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ በክልሉ በሌማት ትሩፋት እየተከናወኑ ያሉ ስራዎች ወጣቱን በሌማት ትሩፋት በመንደር በማደራጀት የሥራ ዕድል ተጠቃሚ እንዲሆን ማደረጉን ገልጸዋል። ከ3 ዓመት በፊት ስራ አጥ የነበሩ ወጣቶች ምንም ስራ ያልነበራቸው ወጣቶች በጥቂት የአንድ ቀን ጫጩት በማሳደግ ስራ ጀመሩ። ዛሬ ባለ 8 የወተት ላሞች በርከት ያሉ የሚደልቡ በሬዎች እና ጥጃዎች ባለቤት ሆኖ የተሻሻለ የሳር ዝርያ ተክሎ የጥላ ዛፍ ለቡና ተክሎ ቡናም እንደዚሁም ደግሞ ሳርም አልምቶ በ64,000 አካባቢ ካፒታል የጀመሩ አሁን ወደ 3.6 ሚሊዮን በ3 ዓመት ውስጥ መድረሳቸውንና ሀገራችን ከሰራች እጥፍ አርጋ የምትመልስ ሀገር መሆኗን ያው በተግባር ያረጋግጥንበትና ይሄ የሌማት ትሩፋት የተትረፈረፈ ሌማት ከአንድ ሌማት ብዙ ሆነን ብዙ አይነት ምግቦችን መቋደስ የሚያስችል ባህል በሀገራችን እንዲዳብር ክቡር ጠቅላይ ሚኒስትራችን ባስቀመጡት ራዕይ መሰረት በመላው ሀገራችን እየተገበረ ያለው በሳውላ ከተማም እንደዚሁም በመላው ጎፋ ዞን እየተፈጸመ ያለ መሆኑን አረጋግጠናል። ይሄ በመንደር መልክ እየተፈጸመ ነው። በክልሉ ከተደራጅነት ወደ ምርታማነት ለመሻገር የሚደረገው ጥረትም ከፍተኛ ውጤት እያስመዘገበ እንደሆነም አብራርተዋል። እርጥበት አዘል በሆኑ አካባቢዎች ተስማሚ የምርት አይነቶችን በማምረት እንዲሁም ህብረተሰቡ በተደራጀ ሁኔታ የእህል ክምችት እንዲኖር ለማስቻል እየተሰራ ነው ብለዋል። ተፈጥሮ ቻሌንጅ ያደርጋል። በአሁኑ ጊዜ የዝናብ እጥረት በየአካባቢው አለ። ነገር ግን እርጥበት ባለባቸው አካባቢዎች አሁን እንደ ሳውላ ከተማ እንደ ደንባ ጎፋ አካባቢዎች ላይ በክላስተር ወጥ የሆነ እርሻ እየለማ በቆሎ እየተዘራ የከርሰ ምድር ውሃንን በመጠቀም በመስኖ ለመታገዝ እየተደረገ ያለው ጥረት ከፍ ያለ ነው። ሁለተኛ ሁሉን ማህበረሰብ ክፍሎችን በተደራጀ መንገድ አመራሩ እያንዳንዱ አመራር ግማሽ ኩንታል እህል እያንዳንዱ አባል እንደዚሁ እየሰጠ ያለበት ሁኔታ መጋዘን እንዲህ ባለ ሁኔታ እየተገነባ ያለበት ሁኔታ አሁን 3000 እህል የምትይዝ መጋዘን ናት። ከስንዴም እንደዚሁም ደግሞ ከበቆሎም የተሰበሰበውን አይተናል። በጥሩ ጥራት ነው ደግሞ እየታሸገ ያለው በቀላሉ እንዳይነቅስ ተደርጎ እየታሸገ ያለው። ስለዚህ ሁሉም አካባቢ ከተረጅነት ወደ ምርታማነት ለመላቀቅ በእህል መሰብሰብ በደንቡ በክልል መስተዳድር ምክር ቤት ደንብ መሰረት ገንዘብ መቆረጥ ጀምሯል። ስለዚህ የፈንድ አሰባሰቡ ምህረት በተጠናከረ ሁኔታ እየቀጠለ ያለበት ሁኔታ አለ። የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ በበኩላቸው ላለፉት 5 ዓመታት በግብርናው ዘርፍ የተከናወኑ ተግባራት አመርቂ ውጤት ማስመዝገባቸውን አብራርተዋል። በተለይም በዞኑ በከብት ማደለብና የማር ምርትን በዝርያና በጣዕማቸው ለይቶ በመንደር በማደራጀት ለማምረት ሰፊ ትኩረት እንደተሰጠውም አክለዋል። እኛ የማር መንደሮችን በጫካዎቹ ነው የምንወስዳቸው። ጋይላ አካባቢ ይገኛል። አኬጂያ ቴስት ያለው የማር የሚገኝበት ነው። ጋልጣና በዳዳ አካባቢ የሚገኛል። ይሄ የሀሪቲ ቴስት ያለው ነው። እንደገና ደግሞ በገዜ ጎፋ በመሎ የሚገኝ የጫካ ቴስት ያለው ፎረስት ቴስት ያለው ማር አለ። እነዚህ አሁን ባሉን አግሮ ኢኮሎጂዎች ውስጥ በሚገኙ አካባቢዎች ለብቻ ተደራጅተው የሚሰሩ ወጣቶች የሚጠቀሟቸው ናቸው።